መብረቅ እንኳን ቢወርድ የሆነ ሰው ነው የጣለው ይባላል። መብረቅ ጠርቶ ማለት መብረቅ ጣለ ምናምን አይነት እስከሚባል ድረስ ነው። ስፖርት ስትል ስፖርት በህይወት ላለ ሰው በእኛ ጊዜ ልክ 3 ሰዓት ጀምሮ ከሆነ ድብድቡ አፊኒን አሁን በዚህ ሰዓት እኔ ሁለተኛው ሳምባችን ብለው ደስ ይላል። እሺ ሰላም ተመልካቾቻችን፣ ዛሬ አፍኒ ፖድካስት ላይ አንድ እንግዳ ይዘን መጥተናል። እንግዳችን ኢሶ እንግዲህ እኔ ቀድሜ ነው ማስተዋወቀው። እንኳን ደህና መጣ። እንኳን ደህና ቆያችሁልኝ። ኢሶ ሐዋሳ ውስጥ ብቻ ሳይሆን አጠቃላይ ሲዳማ ክልል ውስጥ እንደውም ኢትዮጵያ ውስጥ በብዙ ነገር ይታወቃል። እስቲ ኢሶ ማን ነው? ኢሳያስ ከስሙ ጀምረን ምንድነው የሚሰራው፣ አሁን ያለው ሁኔታ በምንድን ነው ኢሶን ልናውቅ ይቻልነው የሚለውን እስቲ ንገረን። መልካም እንግዲህ ያው ኢሶ ማለት አንድ እንደ የትኛውም ኢትዮጵያዊ በገጠራማው አካባቢ ተወልዶ ወደ ከተማ መጥተው ትምህርቱን ተምሮ ከትምህርት ጎን ለጎን ብዙ መልካም ነገሮች በጎ ነገሮች ላይ ትኩረት የሚያደርግና ትምህርቱን የሚማር አንድ ስፖርት አሰልጣኝ ነው። ስፖርት አሰልጣኝ ነው። ስለዚህ እንግዲህ ተክለሰውነትም ያስታውቃል። ስፖርት አሰልጣኝ ነው። ኢሶ ስፖርትን የሚጠቀመው ለምንድን ነው? ለምሳሌ ስፖርትን ሰዎች ለተለያዩ ጉዳዮች ይጠቀማሉ። አንዳንዱ ሰው ለማስፈራራት ይጠቀማል። አንዳንዱ ስፖርትን ለአሉታዊ ጎንም ለአዎንታዊ ጎንም ሰው ስለሚጠቀም ኢሶ ስፖርትን የሚጠቀመው በነገራችን ላይ ሴት ለማማለልም ስፖርት ይጠቀማል። ኢሶ ለምንድን ነው ስፖርት የሚጠቀመው? እስቲ በምን ፐርፐዝ ነው ኢሶ ስፖርት ሲጠቀም? ለቅድምም እንዳልኩ ያው ሁላችንም ያደግንበት አስተዳደግና ስፖርቱ የገባን ልክ ነው መጠቀም እንድንችል የሚያደርገን እና እኔ አንድ እንደ ማርሻል አርት አሰልጣኝና ፊዚካሊ እንደ ባዲ ቢውልደር ለመልካም ነገር ነው የሚጠቀመው። ለሜንታሊም ለራሴ የሚሆን ለሌሎች ህይወትን እስከ ማዳን ድረስ ላሉ ነገሮች ነው የሚጠቀመው። መልካም። ለምሳሌ ለመልካም ነገር ነው የምጠቀመው ስትል ብዙ መልካም ነገሮች አሉ፣ መልካም ጎኖች አሉና ለየትኛው መልካም ነገር ሞር ትጠቀማለህ? ሰውነት ግንባታ አለ፣ ለማህበራዊ ትስስር ራሱ ስፖርት ወሳኝ እንደሆነ ነው ሳይንሱ የሚያስረዳው። ለጤና፣ ለጭንቅላት፣ ለብዙ ነገሮች፣ ለመልካም ነገሮች፣ ለበጎ ነገሮች እጠቀማለሁ። ኢሶ ለየትኛው በጎ ነገር አንደኛ ብሎ ነው የጀመረው? እኔ አንደኛ የምለው ምንድነው የኔን ስፖርት የምጠቀምበት ምንድነው እኔን አይቶ ብዙ ወንድሞቻችን እኔ ወዳለሁበት እንዲመጡ እጠቀማለሁ። በመጀመሪያ ደረጃ ወደ አላስፈላጊ ነገር እንዳይሄዱ አብዝቼ እጠቀምበታለሁ ማለት ነው። ኢሶ በነገራችን ላይ ወደ ስፖርቱ ከገባ ረጅም ዓመታትን አስቆጥረሃል። እኔም ሳቅ ብዙ ጊዜ ቆይታለሁ ስፖርቱ ላይ እና ወደ ስፖርቱ እንድትገባ ሐዋሳ ውስጥ በሰፊው ትሳተፋለህ። ብዙ ወጣቶችም አንተ ጋር ይመጣሉ። ወደዚህ እንድትገባ ያደረገ ጊዜ ልታስታውስ ትችላለህ? ምናልባት ይሄ ጊዜ ሞር በጣም ወጣቱ ዘንድ ህዝቡ ዘንድ ተቀባይነት አግኝቼ ወደ ስፖርቱ ገባሁኝ የምትለውን ቀን አስታውሰን እስቲ። አጋጣሚው እንዴት ነበር? እውነቱን ሳወራ ወደ ስፖርት የገባሁት ራሴን ሳላውቅ ሲሆን ከልጅነቴ ጀምሮ በደንብ ግን እንድገባበት ያደረገኝ ምንድነው ራሴን አውቄ ከሃይስኩል ላይፍ በኋላ የራሳችን የሆነ የኮሌጅ የዩኒቨርሲቲ ጊዜያቶች ነበሩ እና አብዛኛውን ጊዜ ወጣቶች ወደማይሆን ነገር ሲሄዱ ሳይ ማንም ሰው በተማረበት ባደገበት ሳይሆን ሲቀር ጊዜ ግዴታ አሁን ወዳለሁበት መምጣት እንዳለብኝ እና በተማርኩት ብቻ አክት ማድረግ እንደሌለብኝ ሳውቅ ነው ወዲህ የብዙ ወጣቶች ህይወት በአሉባሌ ቦታ እና የተለያየ ሱስ ዓለም ውስጥ ገብቶ ተዘፍቆ ሲቀር ያንንም ለመመለስ ስል ነው ሞር ኦፍ አክት የማደርግ። ወደ ስፖርት የገባበት ምክንያት ሞር ወጣቶች ላይ እንደምሰራ መረጃው አለኝ። ወጣቶች ላይ አትኩረት ትሰራለህ። ወጣቶች አሁን በዚህ ሰዓት ላይ በተለያዩ እንግዲህ ሱሶች አሉ፣ ማህበራዊ ሱሶች አሉ፣ ቀውሶች ናቸው እነኚህ እንግዲህ በሱስ ውስጥ መዘፈቅና እነኛ ሱሶች ወጣቶች እንዳይገቡ ዓላማ አድርገህ እንደተነሳ ነው የሚያሳየው። ለዚህ ደግሞ መንስኤ የሆነ ምናልባት ወይ የቅርብ ሰው ወይ አንተ ላይ የደረሰ ነገር ወይ ይሄ ነገር በጣም ሞር ዲቴል እንድገባ አደረገኝ የምትለው ነገር ይኖራል?
አዎ ይኖራል። በእርግጥ ያው እኔ እንዳልኩም ከትምህርት ጎን ለጎን ነበር ስፖርት ይሰራ ያደግኩት ማለት ነው። እና ከዛ ወዲህ ምንድነው እኔ ቅድምም እንዳልኩ ከኮሌጅ ላይፍ በኋላ ያለው ነገር ለአንድ ወጣት ልጅ በጣም ፈታኝና አስቸጋሪ እንደሆነ ነው የሚታወቀው። እና በጣም በመልካቸውም በእውቀታቸውም የተሻለ ደረጃ ይደርሳሉ፣ ለዚህ ማህበረሰብም ያገለግላሉ ብለን የምንጠብቃቸው ወጣቶች ማይሆን ሱስ ውስጥ ገብተው ሲቀሩ ግዴታ ከዚህም ቴራፒ እንደሚያስፈልጋቸው ሳምን ያንን ደግሞ ወዲህ ለማምጣት መጠቀሚያ ያደረኩት እኔ እንደ መሳሪያ ስፖርትን ነውና በዛ ነው። ኢሶ ወደ ስፖርት ሲያመጣ የራሱ ቴክኒክ አለው ተብሏልና የትኛው ምናልባት አስፈራርተ ነው አንቀ ነው የምታመጣቸው ወይንስ መክረ ነው የምታመጣቸው? ለምሳሌ አንዳንድ ሰዎች በተለያዩ ሱስ ውስጥ ሲገቡ ወይም የሆነ ሱስ ሲጠቀሙ አይቶ አያልፍም የሚባል ነገር አለ እና እንዴት ነው የማታልፈው? መክረ ነው የምታመጣቸው? ወደ ስፖርት ያሉበት ሌላ ደረጃ ውስጥ ነው፣ ሌላ ዓለም ውስጥ ነው፣ ከአንተ ሁኔታ ጋር ይጋጫል። እንዴት ነው የምታመጣቸው? እስኪ የምታመጣቸውን አሳምነ የምታመጣውን ሁኔታ ንገረን እስኪ። አዎ ምናልባትም ሳሳምን አንዳንድ ጊዜ ምንድነው ወደዛ ወደ ኃይል የማትጋበዝበት ሁኔታዎች ይኖራሉ። አብዛኛውን ጊዜ ሰውን ለመምከር እየሞከርክ የማይሆን ነገርም አታደርግም እና ልክ እኔ ሳመጣቸው ምክንያት አለኝ። ምክንያቱንም ደግሞ እንዲህ ስላልሆናችሁ ነው ወደዚህ የቀራችሁት። እዚህ ጋር ደግሞ ስትመጡ እንትናን እዩ ይላለሁኝ። መጀመሪያ ላይ በጣም ብዙ ዋጋ ከፍዬ የማመጣቸው ልጆች አሉ በነገር ላይ ከትናንሽ እስከ ትላልቅ አሁን ላይ ወደ ተሻለ ደረጃ የደረሱ ልጆች አሉ። ምናልባትም ከነም የተሻሉ ወጣቶች አሉና ያንን ያመጣሁበት የራሴ የሆነ መንገድ አለ። ስለዚህ አሁን አዲስ ሰውም ሳመጣ ምንድነው በዛው ልክ በመምከር በጣም በመምከር ለነሱ ምናልባትም አሁን የሆነ ሰውን ሄደ አንተ በምታስበው አይነት ምክር ላይ መጣ ይችላልና ሊገባው በሚችል አይነት ቋንቋ ነው ማስረዳው ማለት ነው። መልካም በጣም ነው ሰዎች ላይ ቀርበ እነሱ ሊረዱ በሚችሉበት። ቅድም አንድ ምሳሌ እንተናን እየጠቀስክ ነው። ለምሳሌ እንተናን ይሁት እሱ በዚህ መልኩ ሄዶ ነው የተሻለው ከሱስ የወጣው ራሱን በተሻለ መንገድ እየመራ ያለው የሚለውን ምሳሌ የሚሆኑልህ ሰዎችም አሉ። ኢሶ ወደ ስፖርት እንዲገባ ምሳሌ ወይም አንተ ምሳሌ የምታደርጋቸው ሰዎች አሉ ሌሎችን ስታመጣ። ለአንተ ደግሞ ተምሳሌት የሆነ ሰው አለ እንተና በዚህ መልኩ ወይም የምትጠቅሰው ሰው ይኖራል? አዎ አሪያ የምታደርገው ለማለት ነው። አዎ ማለት እኔ በብዛት ብዙ የምነበቡ ነገሮች ላይ ትኩረት አደርጋለሁኝ። እሱን ስልክ አባታችን አስተማሪና የወንጌል አርበኛ ነበረ። እንደ አንድ አስተማሪ ልጅ ደግሞ ማንበብ ላይ የምታደርገው የራሱ የሆነ ትኩረት ነበረ እና በማነባቸው ነገሮች የተነሳ ወደ ከተማ የመጣሁ ጊዜ እንግዲህ ፊልሞች አሉ ተጽዕኖ ያሳድሩብሃል ምናምን። ምን አይነት ፊልሞች እስቲ በጣም አንተ ተጽዕኖ ያሳደረብህ ፊልም በህይወት ወደዚህ ስፖርት እንድትገባ ያደረገን ታስታውሳለህ ወይስ? አዎ ማስታውሰው አለ። በእርግጥ ብዙ የብሩስ ሊ ፊልሞችን አይ ነበረ። ኦኬ ደንደን ያሉ እና ማርሻል አርት ላይ ነው ትኩረት የማደርገው እና ያው ተሳክቶልኛል እውነቱን ሳወራ። እና ምንድነው ቀጥታ እነሱን አያለሁኝ የማነባቸው ነገሮች አሉ እንዳሉም ነገር ያለው ከልጅነትም ጀምሮ ደግሞ ስክሪፕት ነገር ፈጥሮ መጻፍ ምናምን ነገሮችን አዘውትር ስለነበረ ሞሮፍ ያ ለኔ ትልቁ የዛሬ ድልድይ ሆኖልኛል ማለት ነው። መልካም ስፖርት ሲጀመር በነገራችን ላይ አንዳንድ ሰው ብዙ ሰዎች የራሳቸው አመለካከት አላቸው። ቅድም ስፖርትን ለምን ጀመርክ ላልኩ መልስ ሰጥተኛል በቂው። አሁን የተለያዩ አካላቶችን ወደ ስፖርት ስታመጣቸው አንዳንዴ ስፖርት ሲጀመር የሆነ አለሁ የሚል ሰው አጋጥሞ ያውቃል? አሁን አለ ለምሳሌ የሆነ ሳለ ላይ ስፖርት ሲያነሳ አንዱ ገጠመኝ ነው። ምን አለ መሰለ ቀጠቀጠኝ አለ። እንዴ በወይኔ ቀጠቀጠኝ አለ መጣ። ከዛ ማን ነው የቀጠቀጠ? ቶኝ በእናት ለካ ዝናብ ነው የቀጠቀጠኝ አለ። የት አባቱ አሁን እንደ አዲስ የጀመረ ነው ስፖርት አሉ። የት አባቱ እሱ ራሱ ማን ስለሆነ ነው የቀጠቀጠ? ዝናቡን ነው አይታ። ይሄን ያክል እንደዚህ ተቀልሏልና ገጥሞ ያውቃል። በነገራችን ላይ እንደዚህ አይነት ለምሳሌ ስፖርት ሰርቶ አልባሌ ቦታ ሊሄዱ ወይም ራሳቸውን የሆነ የማይሆኑ ነገሮችን ሊያሳዩ የሚሞክሩ ሰዎች ገጥሞ ያውቃል? አንተ ጋር ወይ ሌላ ቦታ? አዎ እኔ ምንድነው በባህሬ ምንድነው እውነተኛ የኔ ህይወት ምንድነው ሰው ሲጎዳ ደስ አይለኝም። ልክ
የሚጎዳበት አግባብ አለውና ማለት ነው። ለምሳሌ ነው መልህና አሁን የሆነን ሰው የሆኑ በግሩፕ ምናምን የሆነ ነገር ሲፈጠርበት ሳይ ያለኔ ቀጥተኛ የሚገባበት ነው ያገባኛል ብዬ የምኖርበት ህይወት ነው። ለማገላገል ነው የምትገባው ወይስ? አይ ያው ሁሉንም ነው የምታደርገው እዛ ቦታ ላይ እንግዲህ እየተመታተ ያለውን ሰውዬ እባክህን ቆይ ምናምን አይደለምና የራሱ የሆነ እያንዳንዱ ነገር ብሎንም ራሱ አለ አይደል? የኛውን ብሎን አሁን ስታስረው ወደሚፈታበት አታስረውም አይደል? ላይክ ሁሉም ነገር ሁሉም የራሱ የሆነ መንገድ አለውና ከዛ አንፃር ነው እንዳመጣጡ ነው። እንደየቦታው መቼት ይባላል ስለዚህ ቋንቋ እንደየቦታው ነው የምትወስነው። መልካም ኢሶ በነገራችን ላይ በማህበራዊ ጉዳዮች ላይ ፊት ወጥቶ ይሳተፋል። በተለያዩ ማህበራዊ ጉዳዮች ላይ ፊት ለፊት አሉ አንድ ሁለት ሰዎች ወይ ሶስት ሰዎች አሉ ከተባለ አንደኛ ላይ ኢሶ ልናገኝ እንችላለን በብዙ ማህበራዊ ጉዳዮች ላይ እና ወደዚህ ደፍሮ እንዲገባ ያደረገው አስተዳደጉ ነው? ስፖርቱ ያመጣበት ተጽዕኖ ነው? በተለያዩ ማህበራዊ ነገሮች ላይ ስለምናይቅ ይሄን ነገር ከየት ነው ያዳበርከው? በስፖርት ነው ያዳበርከው ወይስ አንዳንድ አባቶቻችን ጀግንነትን አሁን በጀግንነት ነው የምትፋለመው? ስትፋለም ቅድም እንዳልኩ እንደየመቸቱ ነው ብለሃል። ቦታው ብልሃትን የሚፈልግ ቦታ አለ። ስፖርት ደግሞ ጭንቅላትን እንድትጠቀም ያደርግሃል። አባቶቻችን ያስተማሩን ብልሃት አለ። ኢሶ ወደዚህ እንዲገባ ያደረገው ተጽዕኖ ያደረገበት የትኛው ነው? ስፖርቱ ነው? አባቶቻችን ነው? ማንበቡ ነው? የትኛው ነው ወደዚህ ጠለቅ ብሎ ገብቶ ለማህበረሰቡ የሚቆረቆር ያደረገው? አዎ ቅድም እንዳልኩም እንግዲህ ያው ታሪክም ይሆናል ስታነብ የምታነበው ነገር እንደየእንትኑ ይወስናል እና ታሪክም ሲኖር ታሪክ አለን ደስ የሚል ለብዙዎች ማውራት የምችለው ያክል እንዴትኛውም እንደ ኢትዮጵያዊ በሁሉም አካባቢ ጀግኖች እንዳሉ እኛም አካባቢ ያሉ ጀግኖችን እያነበብን እንደማደጋችን መጠን ቅድምም ብያለሁ ምንድነው እኔ በጣም የኔ ጉዳይ ነው ብዬ የምለው አንድ ሰው በብዙ ሰዎች ሲቆዛ ደስ አይለኝም እና እንደዚህ አይነት ነገር ደስም ስለማይለኝ ለመግባትም ምንም ወደ ጎንም ወደዛም የምለው ነገር አይኖርም እና ስፖርቱም የራሱ የሆነ ተጽዕኖ ይኖረዋል። አስተዳደግ ምናምን እየሰማህና እያነበብክ የመጣቸው ነገሮችም ወደዚህ እንድትገባ ያደርገዋልና ያ ሞሮፍ ቅድምም ለማንሳት እንደሞከርኩት በቃ ሰዎች ሲጎዱ የትኛውንም ነገር ላይ ፍሮንት ፋይት ማድረግ ደስ ይለኛል። ስለዚህ ተጽዕኖ ከማንበብ የመጣ ነው። ከማንበብም ነው። አዎ ከማንበብም ነው። ታሪክ ከማወቅም ነው። ታሪክ ከማወቅ እና ምንድነው ስለ ብዙ ጀግኖች በነገር ላይ ስትሰማ ስታነብ ምናምንና እኔም ራሴ እንደዚህ አቅሙ ኖሮኝ አድርጌ ባለፈው በነገራችን ላይ ያፍን በማር ይዟለሁ። ስለ አሊቶ ብዙ ነገሮችን ስታወራ ሰማለሁ፣ ስሰራም አያለሁ ቪዲዮዎች ላይ። አሁን በጀግንነት ስላልከውም ጀግና ህዝብ፣ ጀግና ትውልድ አለው፣ ጀግና ታሪክ አለውና ስለ አሊቶ ብዙ ጊዜ ትጽፋለህ፣ ፊልሞችንም የተለያዩ ቪዲዮዎችን ማህበራዊ ሚዲያዎች ላይ ትለቃለና እስቲ ጀግኖችን ከማክበር ጀግኖችን ከማወደስ እነሱን ደግሞ ያልተዘመረላቸው ሰዎችን ለመዘመር ያለ ፍላጎት ጉጉቱ በጣም ከፍተኛ ስለሆነ ይህን ለሌላው ትውልድ መማሪያ እንዲሆን አሪያ እንዲሆን ምን ታስተላልፋለህ? ምን ታስተላልፈው መልእክት ብዙ ይኖራል ብዬ አስባለሁ ከቪዲዮ በተጨማሪ። አዎ ምንድነው እውነትህን ነው። አሁን በዚህ ጊዜ ጀግና ይወለዳል አይወለድም እሱ ጊዜ የሚፈታው ነገር ነውና ጊዜ ራሱ ለኔ አንድ ጀግና እንደመሆኑ መጠን ወጣቶች ከየትኛውም በላይ አሁን ኒው ጄኔሬሽን የሚባለው ከኛም ትንሽ መለስ ያሉ ወጣቶች አሉ ማንበብንም ታሪክንም መስማት የማይወዱና ምናልባትም አሁን እኛ በፊልም ደረጃ ቢሆን አሁን የአሊቶ ታሪክ አለ፣ የማን ታሪክ አለ፣ በቅርብ ራሱ ታማኝነታቸውን ለህዝብ ያላቸውንም ቁርጠኝነት ለማሳየት የሞከርናቸው ሰዎች አሉ። በቀጣይም ቀስ በቀስ የምንሰራው ታሪክ አለ እና የነዛ ሰዎችን ታሪክ ለነዚህ ጥሎ ማለፍን ፈልጋለሁ። ምክንያቱም ታሪክ ትላንት ከሌለ ዛሬ ምንም እንደሌለ ነውና ይህንን ደግሞ ትውልዱ መጪው ትውልድ በሚገባው አይነት መልክ እንዲሆን ነው። ትጽፋለህ፣ ረጅም ነው የሚሆነው። ድንገት ፊልም ትሰራለህ፣ ረጅም ጊዜን የሚፈጅ ነው የሚሆነው እና አሁን በሾርት ሙቪ በዚህ አሁን ዘመኑም የቲክቶክ እንደመሆኑ መጠን በ3 ደቂቃ ያንን ሁሉ መድረስ ባትችል እያንዳንዷን አንድ ጊዜ ጄቶ አሊቶ አድርጎ ያለፈውን የሆነችዋን ጭብጥ ቁጭ አድርገህ ታልፋለህ። ለምሳሌ አሁን አሊቶን ከጣሊያኖች ጋር የነበረውን
ግን ብዙ አይነት እንትኖች ጭብጦችን የያዘውን በአንድ ቪዲዮ ለማሳየት ሞክሬ ነበር። ዘመኑን መዋጀትም ይሄ ነው። ዘመኑን የዋጀ ነገር ታሪክ አለ ከኋላ የመጣ አሁን ዘመኑን በዋጀ መልኩ ስትሰራው ደግሞ በደንብ አድርገህ ልትገልጽ ትችላለህ። እና እንደዛ ያደረግንበት አሁን ለምሳሌ ታጋይ ጋሽ ወልደ አማኑኤልን ብዙ ነገሮች ደስ የሚሉ ግን በብዛት ወጣቱ ሊያውቀው የሚገባ ያላወቋቸው ነገሮች ነበሩ። ገንዘብ ነበረ የህዝብ በሰዓቱ ውስጥ ለውስጥ ሲደራጅ ሲሰበሰብ የነበረ ገንዘብ። ያንን ገንዘብ ልጆቹን ይዞ እየሄደ በጣም ይገርመኝ እኔ የገዛ 2 ልጆቹን ይዞ ለህዝብ ትግል እየሄደ የህዝብን ገንዘብ መልሶ የሄደበት አግባብ ለዚህ ትውልድ እውነት መወሳት መነገር ያለበት ሆኖ አግኝቼ እሱንም የጠቃቀስኩበት ሁኔታ አለ። እንደዚህ ነው። በነገራችን ላይ ተመልካቾቻችን ስፖርት የሚሰጠው ታሪክን ለማወቅ ጭንቅላት እንዲከፈት ያደርጋል። እንደ ኢሶ ታላላቆችን ማክበር፣ መማር፣ ማንበብ ከስፖርት በነገራችን ስፖርት ይከፍታል፣ ጭንቅላትን ይከፍታል አይደል? ካልሆነ በተለያዩ ሱሶች ስትወጠር ደግሞ ነገሮችን የማስታወስ፣ የማሰብ፣ የመጻፍ፣ የማንበብ ፍላጎትም ይጠፋል። ኢሶ ደግሞ በጣም ትኩረት ያደርጋል ተብሎ ሀሜት ሊሆን ይችላል፣ አላውቅም። አንተ ነው የምትመልስልኝ። አሁን ቲኔጀርሶች ላይ ትኩረት አድርጎ ይሰራል፣ አሁን አፍላ ወጣቶች በሚባሉት ላይ እና እኛስ የሚለው ጥያቄ አደረብኝ። እነሱ ላይ ትኩረት አድርገህ የምትሰራው ለምንድን ነው እንዴት ነው የሚለው እስቲ አብራራልን። ዌል እንግዲህ እኔ አሁን የአንድ ጀግና ሰው ታሪክን ሳነብ ደስ የሚለኝ ምንድን ነው እኔ ያንን ሰው ለመሆን ነው ጥረት የማደርገው። እውነቱን ሳወራክ አሁን እኔ ያንን ሰው ለመሆን እየጣርኩኝ የሆነ ሰውም ደግሞ ያንን ለመሆን እንድጥር ፈልጋለሁ። ቲኔጀሮች ከእኔም ከአንተም የተሻለ ለብዙ ነገሮች ተጋላጭ ናቸው፣ ለውሃው ለእሳቱ። ስለዚህ ብቻ ልክ ያንን እሳት ማጥፋት የምትችለው ብዙ ውሃ ስትሆን ነው እና ብዙ ወጣቶችን ደግሞ በዛ ልክ ጥሩ ደረጃ እንዲደርሱ የነገንም እኛ ያለፉ አባቶቻችንን ታሪክ እያወሳን እንዳለው ሁላ ላይክ አሁን እነሱም ያለፉ አባቶች ታሪክን መድገም እንኳን ባይችሉ ምናልባትም የራሳቸውንም ማጥፋት ቀርቶ ያንን ታሪክ አውቆ የሚኖሩ ልጆችን ለመፍጠር ካለኝ ጉጉት አንጻር ነው እንጂ ሌላ ነገር ይሄ ምናምን ጡንቻ ምናምን ለኔ ጡንቻ ማለት የተቸገረውን ሰው መርዳት ነው። ለኔ ጡንቻ ማለት በጣም አደገኛ ከሆነ ነገር ውስጥ አንድን ወጣት ጎትቶ ማውጣት ነው ብዬ ነው ማስ ከችግር ውስጥ ከተዘፈቀበት መከራ ነው ሱስ መከራችን ነው ዲፊኒትሊ። ስለዚህ ከዛ መከራ ውስጥ ማውጣት ነው ወጣቶችን። ስለዚህ ለትላልቆች አሁን ለምሳሌ ከቲኔጀርስ ከፍ ላሉ ሰዎች ስፖርት ገደብ የለውም። በነገራችን ላይ የእድሜ ገደብ የለውም፣ የጾታ የሃይማኖት ገደብ የለውም። ከቲኔጀርስ ከፍ ላሉትስ ምንድን ነው ኢሶ እያደረገ ያለው? የሚመክረው ምንድን ነው? ለምሳሌ ኢሶ ራሱ እየሰራ ነው። ኢሶ ቲኔጀርስ አይደለም። እኔ ለምሳሌ ሌሎችም እንዲሰሩ ሌሎች ማይሆን ነገር ውስጥ እንዳይገቡ ስፖርት ጋር እንዲጠጉ ምንድን ነው ለነሱ የምታስተላልፈው መልእክት? አሁን እንደዚህ ቢያደርጉ ማስተላልፈው መልእክት ምንድን ነው? መልእክት ብቻ ሳይሆን እንዲኖሩበትም ራሱ የሚፈልገው ሁሉም ወጣት ሲኖር ደስ የሚለኝ አንድ ቀድሞ ሀገሩን የሚወድ ወጣት ያስፈልጋል። ሀገሩን የሚወድ ወጣት እንዲሆን ደግሞ አሁን ያለነው የዚህ ዘመን ልጆች ሀገር አዋቂ አይደለንም እና ምናልባትም ወደ ትልልቅ ሰዎች በመጠጋት ሀገር ስለሚያውቁ ስለ እያንዳንዱ ነገር ጥያቄ እንዲጠይቁ እና ከነሱም ወደ ተሻሉ ሰዎች ምናልባትም አሁን እኔ ከኔ ከፍ ያለ ሰው ለመምከር ቢመክር መልስ ይሆናል። ምናልባትም ምክር ማለት ምንድነው? መረዳዳት ነው ዞሮ እና ያ ሰው ሊረዳኝ በሚችለው አይነት መንገድ እንዲያውቅ ለመምከር ቢሞክር እሱ ሲረዳኝ ተረድቶኝ ደግሞ ወደ ተሻሉ ከነም የተሻሉ ሰዎች ደግሞ በመክሩትና ወደ ትልልቅ ሰዎች በመጠጋት ስለ ሀገር ስላለፍንባቸው ህይወቶች ምናልባትም ተስፋ ቆርጦ ሊሆን ይችላል፣ ማጣት ሊሆን ይችላል፣ ኢቭን ማግኘት ራሱ እኮ አለ ጊዜ የሚመጣ ማግኘት መቆጣጠርን ሳታውቀው የሚመጣ ማግኘት ከማጣት የከፋ ነው የሚሆነው እና ተለቅ ያሉ ሰዎች ጋር ቢገናኙና ከነም የተሻለ ውጤታማ ይሆናሉ የሚል ውጤታማ ይሆናሉ። ስለዚህ በእድሜ የተገደበ ስላልሆነ ስፖርት ጋር ስትመጡ የተለያዩ ለማህበረሰቡ ለጭንቅላታችሁ የሚሆነው እሺ። ስፖርት ስትል ስፖርት በህይወት ላለ ሰው ሁሉ ነው የሚሆነው።
ስለዚህ ለስነ ፍጥረት ሁሉ ማለት ለስነ ፍጥረት ማለት በቃ አሁን በህይወት አለን አይደለ? ኢቭን አልጋ ላይ ሆነን እኮ ስፖርት መስራት እንችላለን። የሆነ ሰውነት ክፍላችን ዜሮ ሆኖ የማይሰራ ሆኖ የተቀረውን ሰውነት ክፍላችንን በማንቀሳቀስ ምናልባትም ለዛ ለሞተው ነርቫችን ራሱ ጥቅም እንዲሰጠው ያደርጋል። ስለዚህ ነርቭ ለማንቃትም ኢሶ ጋር መፍትሄ አለ። በጣም ጤና ባለሙያ እንዳይዘኝ። ስለዚህ በእጅ አዙር ለሁሉም ነገር ለውስጣዊም ለውጫዊም አካል ለሁሉም ነገር በነገራችን ላይ ስፖርት መሰረታዊና ወሳኝ ነገር ነው እያልክኝ ያለው ኢሶ። ቅድም ስለ ማህበራዊ ሚዲያ አንስተሃል። ማህበራዊ ሚዲያ ላይ ብዙ ነገሮችን ፖስት ታደርጋለህ አሁን ዘመን ባመጣሽ ሚዲያዎች ላይ እና ብዙም ተጠቃሚ ነህ፣ ብዙ ተከታዮችንም እያፈራህ ያለኸው። የምታሳያቸው መልእክቶች፣ የምታስተላልፈው ለማህበረሰቡ የምትሰጠው በጎ ነገር ብዙ ተከታይ እንድታፈራ አድርጎሃል እና ማህበራዊ ሚዲያ ለአንተ ተጽዕኖ አድርጎብሃል ወይስ እንዴት ነው? ማህበራዊ ሚዲያ አሁን እንዴት ታየዋለህ? በዚህ ሰዓት ላይ ማህበራዊ ሚዲያ አሉታዊና አዎንታዊ ጉዳዮችን ያስተላልፋልና አንተ እንዴት በምን መልኩ ነው የምትጠቀመው? ከአንተ ልጀምር እስቲ። እኔ ቅድም እንዳልከው ምንድነው ትንሽ ላርም እኔ ብዙ ተከታይ አላፈራውም። ምናልባትም እኔ ከሚሰራው ነገር ያፈራነው ብዙ ተከታይ ያፈሩት ምንድነው ብዙ ጥሩ ነገር የማይሰሩ ሰዎች ናቸው በነገር ላይ። በዚህ ጊዜ ብዙ ጥሩ ለትውልድ ለሀገር ለወገን የሚሆን ስራ የሚሰሩ ሰዎች ብዙ ተከታይ አይኖራቸውም። እሱ እዛ ጋር ለምንድን ነው የማይኖራቸው? እዚህ ጥሩ ነገር ሰርቶ ለምንድን ነው የሌላቸው? አልኩህ እኮ ጥሩ ነገር ለማድረግ ብዙ ጊዜን ይፈልጋል። ወጣቱ ደግሞ ብዙ ጊዜን አሁን ከአንድ ደቂቃ በላይ ታግሶ ለማየት ምንም አይነት ኮንሲስተንሲ የለውም። ምንም ትዕግስት የለውም። ትዕግስትም ጽናትም የለውም። ምክንያቱም እየተላለፈ ያለው ጥሩ ነገር ነውና። በተቃራኒው ደግሞ መጥፎ ነገር ሲሆን ዋት ብሎ ቆሞ ረጅም ሰዓት የማየትም ራሱንም ኢንተርቴን የማድረግ ሁኔታው ያ ስለሆነ ነው። እኔ አሁን በብዛት ሲሰራም የሚሰራው ምንድነው ወይ ስፖርት ላይ እየሰራሁኝ ነው ወይ የሆነ ትምህርትን ለወጣቱ ካሳለፍኩትም ሊሆን ይችላል ከሰማሁትም ሊሆን ይችላል እና ያንን ነገር እያደረግኩኝ ነው። ያንን ሊያይ አይፈልግም። ቢኮዝ ጊዜው የጥሩ ነገር የሚታይበትና ብዙ ጥሩ ነገሮችንም ደግሞ መርምሮ አይቶ አገናዝቦ የማለፍ ጊዜ ስላይደለ ነው። የሚዲያው ተጽዕኖ ነው ይሄ ራሱ ማለት ነው። የሚዲያው ተጽዕኖ ነው። ስለዚህ ያንን ተጽዕኖ ለመቅረፍ ነው አሁን እየሰራ ያለውና አንተ ላይ ተጽዕኖ አላሳደረም ሚዲያ። አንደኛ በሶሻል ሚዲያዎች ዘመን አመጣሽ በተለይ ተጽዕኖ ካላሳደረብህ፣ ተጽዕኖ ያሳደረባቸው ሰዎች አሉ። ለምሳሌ በጎ ነገሮች ሲለቀቁ ጥሩ የሚሰሩ ሰዎችን የሚከተሏቸው በጣም ጥቂት ሰዎች ናቸውና ለምንድን ነው በመጥፎ ነገር ላይ የተሳበው? ለምሳሌ ትውልዱ አንዱ ወደ ጥሩ ነገር እንዲሳብ ስፖርት አንደኛው ነው፣ መፍትሄው ነው። ስለዚህ ወደ ጥሩ መንገድ እንዲመጣ ወደ ስነ ምግባር ለምሳሌ ከስነ ምግባር ውጭ የሆኑ ነገሮች ላይ ነው አብዛኛው ጊዜ ብዙ ተከታይ አለ ተብሎ የሚታማው አሜት ነው እና ይሄ የሚታይ አቅም ነው በነገራችን ላይ አሜት ብቻ ሳይሆን። ስለዚህ ለምን ይመስልሃል ተጽዕኖ በመጥፎ ነገር ወይም አዎንታዊ ነገር ላይ ብቻ የሆነው ወይም ኔጌቲቭ ነገር ላይ ብቻ የሆነው ለምንድን ነው? ወቅቱም የኔጌቲቭ ኤነርጂ ይመስለኛልና ኔጌቲቭ ኤነርጂ ነው። ይህንን ምንም ጥርጣሬ የለውም። ምንድነው ቅድምም ብያለሁ እዚህ ጋር አንተ ጥሩ ነገሮችን ለማወቅ መጀመሪያ አእምሮህን ወደ ጥሩ ነገር መውሰድ መቻል አለብህ። ምናልባት አሁን የሆነ ቦታ ላይ የሆነ ሰውን ለመጠበቅ ትቆማለህ። እኔ አሁን ሴኩሪቲም በብዛት ስለሚሰራም ማለት ልጆችንም አሰልጥኜ ለስራው ያበቃው ሰው እንደመሆነ መጠን ሴኩሪቲ ልትሰራ የመጀመሪያ ቀን ትሄዳለህ። ክለብ ስትገባ ምናልባትም ከሚመጣው ሰው የተሻልክ ነው ተብሎ ነው እዛ የምትገኘው እና የአሁኑ ወቅት በእርግጥ ብዙም ወደ ዱላ የሚጋብዝ ነገር የለም። ቴክኖሎጂው ምኑም ፖሊስም ቅርብ ነው። በእኛ ጊዜ ልክ 3 ሰዓት ጀምሮ ከሆነ ድብድቡ ፖሊሶች የሚመጡ ልክ ወይ 4 ሰዓት ድረስ ነው። እስከዛ ትጣላለህ። ብዙ ነገር ሊፈጠር ይችላል። ብዙ ሰዎችም ይወድቃሉ ብዙ ነገር ይፈጠራል እና ከዛም አንጻር ምንድነው ቤት ውስጥ የሚገባ የመጀመሪያ ቀን እንደመሆኑ መጠን እኔ አሁን የመጀመሪያ ቀን ክለብ የቆምኩ ለታ ምንድነው ሁሉም ሰው ከኔ ጋራ ለጸብ የመጣ እንጂ የመሰለኝ ተዝናንቶ በዛ መሃል የሚፈጠርም አልመሰለኝም። እና የምትሰጋው ነገር አለ። የዚህ ዘመንም ትውልድ ስጋቱ ምንድነው መሰለ?
አሁን ፊት ለፊት የወጡ በመጥፎ ነገር ብቻ የታወቁ ሰዎች ሰግጥ ፈምስ ምናምን ብሎ በመላ ሀገራችን ደረጃ ሀገራችን ሊያንቀሳቅስ በሚችል ደረጃ አንድ ወጣት ትላንትና ስለ ማስተርቤሽን ስለ መጥፎ ነገር ስለ ምንም ነገር ሲያወራ የከረመ ሰው በኢትዮጵያ ደረጃ መጥቶ የሆኑ ድርጅቶች ትልልቅ ድርጅቶች ጠርቶት እሱ አምባሳደር ነው እሱ እንትና ነው እሱ እንትና ነች ሲባል አይቶ እንዴት ይህ ወጣት ወደ ጥሩ ነገር ሊሳብ አይችልም። ስለዚህ መጥፎ ነገር ማድረግና መጥፎ ነገሩ ወደ ጥሩ ነገር እንዲመራው መንደርደሪያ ብሎ እያሰበ ነው፣ ግን ልክ የሆነ መንገድ አይደለም ነው። አዎ እንዳልኩ ቅድም አሁን ፖዚቲቭ ኤነርጂ የሚባለው ነገር ይሄ ነው ተጽዕኖ ያሳደረባቸው በዛ ልክ ነው። ለዛም ነው አንድም ወጣት አሁን ጥሩ ነገር ሰርቼ ጥሩ ነገርን አድርጌ ለሀገሬ ለፎሎ ለቫሪያል ሳይሆን በቃ ለትውልድ የሆነ የደረሰ ትውልድ ይሄው ብሎ ጥሩ ነገር የሚሰራ ወጣት አይኖር። ያ ምክንያቱ ምንድነው ካልክ አሁን የዘረዘርኩልህ ነገር ነው። ከዛ ቀደም በነገራችን ላይ በሴኩሪቲ እንደምሰራ ነግረኛለህ። ሴኩሪቲ ስትሰራ አብዛኛው ጊዜ መጀመሪያ ሲኮን ለመዝናናት የሚመጣ ሰው ካንተ ጋር ሊጣላ ሊመጣ ይመስለዋል። መዝናናት ላይ ብዙ ነገሮች ይከሰታሉ። የዛን ሰዓት ላይ መጀመሪያ ላይ ምን ተሰማ? አንተ ሴኩሪቲ ጠባቂ ነህ ተብለህ ስትቆም መጀመሪያ ቀን ምን ስሜቱን አሁን እስቲ አስታውስ። ምን አይነት ስሜት ነበር? እንትን ነው ምልክ በሰዓቱ ምንድነው እንዳሁኑ ዘመን ሰዎች በባዕድ ነገር ፊዚካሊያቸውን ቢውልድ ማድረግ አይችሉም እና ምንድነው አሁን ላይ ቴክኖሎጂውም ይሆናል በነገር ላይ ይሄ ፖዚቲቭ ኤነርጂ አንዳንድ ጥሩ መጥፎም ጎን አለው አይደለ? ሚዲያም ግን ያው እንደዛ ሆኖ አሁን ሰዎች በተፈለገው ጊዜ ድረስ የሆነ አይነት ፊዚካል እንዲያመጡ የሚያደርግ ጊዜ ሆኖ ነውና ያን ሰዓት ላይክ እዛ ቦታ ላይ ለመገኘት ፊዚካሊ ፊት መሆን አለብህ። ቦታው ላይም ፊት የምታደርግ ሰው መሆን እንዳለብህ ሁሉ የመጀመሪያ ቀን ምንም በቃ ምንም ጎበዝ ፋይተር ምናምን በቃ የመጣሉ ዘራለኝ። ግን ሆኖም ራሱ በቃ የመጀመሪያ ቀንህ ነውና እዛ ቦታ ላይ ስትሆን የሚመጣው ሰው እንግዲህ ሲመጣ ሰላም ምናምን በሆቴል ኢንዱስትሪ ባህሪው ምንድነው ከስተመሮች የስራ ዲሲፕሊን ከስተመሮች ራሱ ዲሲፕሊንድ ናቸው ሲገቡ ማለት ነው። ወደ ቤት ሲገቡ ምናምን እያሉና ሲወጡ ያለው ነው ችግሩ። ልክ አንድ ሁለት ስሉ አፍንጫቸውን ነፍተዋል ፍሬንድ እዚህ ጋር አኮሳትሮ ምናምን ነገር ጭምድድ አድርጎ ምናምን ሁሉ ስል የታባቱ ዛሬማ ሳይቀድመኝ ነው የሚቀድመው ነው የምትለውና የቅድሙ ሰላም ይጠፋል እንዴ። አንዳንድ ሰው ደግሞ በጣም ተኮሳትረው ገብቶ መጨረሻ ላይ የመጠጥ ኤነርጂው መጨረሻ ላይ በጣም ሩሩ ሰው አድርጎት የሚወጣ ሰው አለና እንደዛ ሆኖ የመጀመሪያው ቀን አንደኛ በእንቅልፍ ትፈተናለህ፣ በከስተመሮች ትፈተናለህ ምናምን ነገርና ጣጣው ብዙ ነው። በስራ ላይ ብዙ ነገር ይሄን ሁሉ ተቋቁመህ ነው በነገራችን ላይ ስራውንም የዛኔ የሰራው። አሁን ደግሞ ሰው 2-3 እንዳይሆን ቅድም ብለህ አንድ ሰው ሲገባና ሲወጣ ያለው ሁኔታ ይለያያል። ያ መለያየት ደግሞ አደጋ ውስጥ የሚጥላል ማይሆን ነገር ውስጥ የሚከተው በደቂቃዎች ውስጥና ያ ነገር ከመሆኑ በፊት ለምንድነው ስፖርት ጋር መጥተው ሰዎች ስፖርት ሰርተው ራሳቸውን ጤናማ ህይወት ከማህበረሰቡ ጋር ማይኖሩት ለምንድነው ከሚለውም ይመስለኛል ወደዚህ ዲቴል የገባው። ስለዚህ ሐዋሳ ውስጥ በነገራችን ላይ አዲስ አበባ አካባቢም ሐዋሳም በመላ ኢትዮጵያ በሚባል ደረጃ ስፖርት ላይ ንቅናቄ ልበል። ስለዚህ ንቅናቄ ጀምራ እሱን ንቅናቄ እንዴት ነው የምታስቀጥለው? እሱን እስቲ በመላ ኢትዮጵያ እንዲስፋፋ ከጫፍ እስከ ጫፍ ኢሶ ምን ያደርጋል ከዚህ በኋላ? ኦኬ ኢሶ ምን ያደርጋል ካልከኝ እኔ በእርግጥ ያረኩትም አለ ምናልባት ብዙ በተጨማሪ ከዚህ በኋላ አስፋፍቼ እንግዲህ ሁኔታ እንጂ የሚወስነኝ እኔ ምንም የትም ድረስ የመድረስ አቅሜ እግዚአብሔር ይመስገን ሰፋ ያለ ነው። እንዳልኩም ያው እያንዳንዱ ነገር ረጅም ልምድ ከመኖሩ ጋር ተያይዞ ረጅም ባለሁበት ቦታ ፊት አደርጋለሁ የሚል እምነትም ስላለኝም ጭምር ብዙ መስራት እንዳለብኝ አምናለሁ። ምናልባትም ሁኔታዎች ካልገደቡኝ ብዙ መስራት ይቻላል። መልካም። ቅድም የተለያዩ ስራዎች ላይ ማታ ልሰራ ትችላለህ። የተለያዩ ሴኩሪቲ የተመለከቱ ነገሮች አንተ ጋር ይመጣሉና
ይሄን ሁሉ ስትሰራ ከማህበረሰቡ ለሚያቀርባቸው ጥያቄም ከፊት ለፊት ግንባር ቀደም ሆነ ጠያቂ ትሆናለህ፣ መልስም እስከሚገኝ ትጋፈጣለህ። ያንን ስታደርግ የመጣብህ ችግር በአንተ ላይ በቤተሰቦች ላይ አንዳንድ ዛቻዎች ሊኖሩ ይችላሉ። የምትጋፈጠው ከተቃራኒ ወገን ጋር ስለሆነ ይሄን አንተ ቀጥተኛ ነገር ስታደርግ የደረሰብህ ነገር ስጋቶችስ፣ ለምሳሌ ቤተሰብ ላይ አንተ ልትጋፈጥ ትችላለህ፣ ቤተሰብ ግን ሊሰጋ ይችላል። ይሄን ነገር እንዴት ነው አስታርቀህ እየሄድክ ያለው? እስካሁንም የደረሰብህ ነገር ነው? በእርግጥ ይሄ የህዝብም እንደመሆኑ መጠን ምንም አይነት ፍርሃትም እንዲሰማ እንዳልኩህም ትልልቅ ሰዎች በእኔና በአንተ ጊዜ አይነት ቴክኖሎጂ በሌለበት በጫካ በብዙ ችግር እየተቸገሩ የታገሉ ሰዎችን እየሰማ ታድጋለህ ብያለሁ። እያነበብክም እየሰማም ሊሆን ይችላል። ከዛ ጋር ተያይዘው የህዝባችን ጥያቄ በነበረ ጊዜ የማስታውሰው ምንድነው ማታም ቀንም ምንም ጊዜ እንደሌለ ነው የምነግርህ። እና እዛ ትምህርት ቤት ከዚህም በነገሬ ላይ ግርግር ይኖራል። ግርግር ሲኖር የኔም ያንተም የምትለው ሰው አይኖርም። ለዛ ምንድነው ስጋት ይሆናል ተብሎ ሲታሰብ ደግሞ በዛ ሰዓት እንደ ህዝብም ስጋት እንዳይኖር ነበር ትልቁ ስጋታችን የነበረው። ትልቅ ግርግር ተነስቶ የሰዎች መሞት ሌላም ነገሮች እንዳይመጡም ከወዲሁም ደግሞ ህዝባችን ተረጋግቶ የሆነ ጥያቄ እንዲጠይቅ ወር ጥያቄውም አቺቭ እንዲያደርግ በደንብ ሴፍ መሆን አለበት። ከዛ መሃል ነው ተነስተ ጥያቄህን ሰላማዊ የሆኑ ጥያቄዎችን እያንዳንዱን አሁን ለምሳሌ ሲነግርህ የ2010 ማግስት ጀምሮ አጋጣሚ ሆኖ አሁን ለሐዋሳ ከተማ ተሹሞ የመጣው ኮሚሽነር መሳፍንት የዛ ሰዓት ምክትል ኮሚሽነር እና ልዩ ኃይል አዛዥ ነበረ በሰዓቱ። እና አንድ የዚህ ፊላ የሚባል ልጅ አለ። ፊላንና እኔን ጠርተው ምንድን ያለን ኃላፊነት ውሰዱ ነው ያለን። ስለዚህ ይሄን ያህል የዛን ያክል ትታመናለህ በኃላፊነት ደረጃ። አንድ እንግዲህ ኮሚሽነር ማለት ከተማው ያካባቢው አጋጣሚ ሆኖ አሁን ሐዋሳ ላይ እሳቸው አሁን ሐዋሳ ላይ ሙሉ አዛዥ ሆነው መጥተዋል። እና ይህንን ኃላፊነት ወስዳችሁ አንድም ሰው ከዛ አካባቢ እንዳይፈናቀል አድርጓል። እና እንግዲህ በርደን ነው በቃ ከኃላፊነትም ያለፈ በዚህ ጋር ማንም ሰው ራሱን ህይወቱን ሊያተርፍ በሚሯሯጥ ሩጫ ላይ አንተ ከዛ የበለጠ የሆነ መገኘት ነበርና ያንን ያክል እምነት ተሰጥቶንም ስለነበረ በህዝባችንም ዘንድ ህዝባችን በግርግር ሰውን በመንከስ ምናምን የሚታወቅ አይደለም። አስተዳደጋችንም እንደዛ ነው። ሰላም ግዴታ ነው። እና ያ እንዲሆን እና የሆነ ችግርም ደግሞ ገፍቶ ሄደው ይሄ ምንድነው የሚባለው ኮማንድ ፖስት ታውጀው ምናምን ህዝብም ከየትም ንቅንቅ እንዳይል ተፈልጎ ስለነበረ ሰላማዊ እንዲሆን ተፈለገ። ያንን ቅድም እንዳልኩ ማታም ጧትም ምንም ጊዜ ተማሪም ይበጠብጣል፣ ባንዲራ ይቀየርልኝ ይላል፣ ምናምን ይደረግልኝ ይላል፣ ገበያ ይቃጠላል። ይሆን እዛ ጋር ምን አለ ምንድነው እያደረጋችሁ ያላችሁት ምንድነው የሆነው ነገር ምናምን ነበርና ለዛ ከጸጥታው ጎን ለጎን ሊሆን ይችላል ብዙ ስራ ከብዙ እኔ ብቻ ሳልሆን ብዙ ወጣቶችንም ፊት ለፊት ወተን በመጠርነፍም ያንን ኃላፊነት ተወተናል። አንዳንድ ስናደርጋችሁ ነገር ለምሳሌ ስጋቶች አሁን ለምሳሌ ቅድም የቤተሰብ ስጋት ጋር ሊመጣ ነበር እና መጀመሪያ አካባቢ እንግዲህ በጣም ስጋት ነበረ በቤተሰብ ደረጃም። እና ግን ሆኖም እኛ በጣም በርትተንም በድፍረትም እየሰራንም ስለነበረ አንደኛ ምንድነው እውነትን ይዘናል። እውነት ደግሞ አንተንም ማሳልፈው ለሌላውም ለመሆን እየሰራን እንደመሆኑ መጠን ያንን እየተረዱ ሲመጡ ምንድነው የሆነው ስጋታቸው እየቀነሰ እንደውም ፕራውድ ማድረግ ጀመሩ። ራሳቸው ምን ወጥቼ ያያለውኝ እንደውም ሰፈር የሆነ ነገር ቢከስ አንተ እኮ እዚህ ጋር የሆነ ነገር ተከስቶ ምናምንና ካለ አንተ ያለ ነገር እንዴት ሊሆን ይችላል ትልቅ ነገር እስከሚባል ድረስ እምነትና ኃላፊነት ቤተሰብ እምነት ከስጋት ይልቅ እምነት ጥሎብኛል ይበልጥ ነገሮች እየበሰሉ ሲሄድ አንተም እየበሰልክ ስትሄድ ስጋቶቹ እየቀነሱ መጡ። የኛም ደግሞ ድፍረት በለው ሞኝነት አላውቅም፣ ግን የሆነ ሰዓት ላይ እዚህ ኮሚሽን አካባቢ ነውና በዛ ሰዓት ምንድነው ጭንቀቱ የሆነ ነገር እንኳን መብረቅ እንኳን ቢወርድ የሆነ ሰው ነው የጣለው ይባላል። መብረቅ ጠርቶ ማለት መብረቅ ጣለ ምናምን አይነት እስከሚባል ድረስ ነውና ስጋት የነበረው። የሆነ ቢሮ ላይ በጣም የነበሩ ኮምፒውተሮች መሳሪያዎች ምናምን እየወጡ እንደሆነ ይነገረናል ማታ።
እዛ ተነገረንና ሄድን። ትልቅ ጥበቃ አካላት የሚገኙበት ቦታ ነውና በፍጹም የማይረሳኝ አሁን ግን የሚዘገንነኝ ማለት ነውና ልክ አጋጣሚ ሆኖ የዛ ሰዓት በአንድ ስልክ ሙሉ ከተማ በሞተር እንሞላ ነበር። ሐሳባችንም ምንድነው ሰላም ብቻ እንዲሆን ነው ከተማውና ለሰላም ያላችሁ ጉጉት ለሰላም ያለን ጉጉት ሐዋሳም ደግሞ በሚዲያ ላይ የተሰጣት የነበረው ስም በጣም የሚያናድድም እንደመሆኑ መጠን እኛ ሰላማዊ ሰዎች ሆነን በሰላማዊ ያደግን ልጆች ሆነን እንዴት እንደዚህ አይነት ስም ይሰጣል? አንድ ልህ ነው። ሁለተኛ ደግሞ ሚዲያ ላይም የነበረውን ነገር ለመመለስ ነውና የምንሰራው። በድንገት ሆኖ ደግሞ ማታም እንደመሆኑ መጠን እኔ ቀድሜ ደረስኩ ማለት ነው። እኔና የተወሰኑ ወንድሞቻችን የዛ ሰዓት አሁን ጥሩ ደረጃም የደረሱ አሉ፣ መጥፎም ላይ ያሉ አሉ በእርግጥና እዛ የሆነ ሰዓት ላይ ልክ ግቢውን ሊገባ ደረስኩ ማለት ነው። ሞተሬን አቆምኩኝና አቁሙት ይሄን አይነት ነገር አልኩኝ። እንዴ ዞር በል አንተ ምንድነው? ምን እየሆንክ ነው? ዞር በል እኮ ተቋም ነው ምናምን የጸጥታ አለ ምናምን። ከዛ የሆነ እንደ ማስፈራራት ነገር ነውና የሆነ ክላሹን ካካ ሲያደርግ እንዴ እና ይተኩሳል እስቲ ቼክ አድርግ ብዬ እዚህ ላይ የሰካሁት ስቲል ይዘገንነኛል እና ድፍረት አልለውም። በእርግጥ ዞሮ ዞሮ ለእውነት ስለሆነ ይሄን ያለ ደረጃ ደርሳለሁ በጣም ከዛም ያልፍ ምንድነው ከዛም ያለፈ የህይወት ዋጋ ሊያስከፍል የሚችል አይነት ሁኔታዎችን አልፈን ነው ዛሬ ተጠመኞች ናቸው አሁን ስራ ላይ። አሁን ላይ ግን ያ ነገር ሁሉ አልፎ ነገሮች ሁሉ ተረጋግቶ ነገ ላይ ምናልባት እኮ ሰው እስካለ ግጭት ሊኖር ይችላል። ግጭቱ ደግሞ አውቶ ሶልቭ የሚለውን ሲታሰብ ቅድም እንደየመቸቱ ነው ስላልከኝ ግጭት አፈታቱ አንዳንዴ ሰው የትኛው ሰላማዊ የትኛው ደግሞ ችግር ያለበት እንደሆነ ስለማይታወቅ በግጭት ወቅት የዛን ሰዓት ላይ እናንተ ደግሞ ራሳችሁን አሳልፋችሁ የምትሰጡ ሰዎች ናቸው ከጸጥታው አካል ጋር በመተባበር። ስለዚህ አሁንም ስጋቶች ቀንሰው ጠፍተዋል፣ ግን ቢሆንም ችግሮች ሊፈጠሩ ይችላሉ። ችግሮችን ደግሞ ሶልቭ የምናደርግበት መንገድ በጣም ብዙ ሜተዶች አሉኝ ነው እያልክ ያለው አሉን። ከዛም እኔ ምንድነው ያን ሰዓት እንደው ምንም አይነት ስቴቢሊቲ የሌለበት ወቅት ነው። አሁን ላይ ምንም አይነት የከፋ ችግር አይመጣም፣ ፈጣሪም ችግር አያምጣብንና ቢመጣብን ራሱ ተረጋግተን መነጋገር የምንችል ሰዎች ነን ያለ ነው ብዬ አስባለሁ። ምክንያቱም ከሐዋሳ ጀምሮ እስከየትም ስትሄድ ምንድነው ነዋሪውም የሚያውቀው አንድ ስርዓት አለ። የህዝባችን በጣም ከፍ ያለ እውነት እኔ እንደው ህግ እንደመሆኑ መጠን ህግ እንግዲህ ውሃ ቀጥ አድርጎ ያቆማል ይባላል አይደል? ላይክ አሁን የአፍሪን ስነ ስርዓታችንም ራሱ በዛው ልክ ለብዙ አብዛኛው ወጣት ቢገባው ያ ስርዓት ራሱ ከዛም ያለፈ ቀጥ ሊያደርግ እንደሚችልም ስለማመንና በዛም እኔ አሁን ችግር አያምጣብን ብያለሁ። ቢመጣ ራሱ እንደ በፊቱ የሆነ ችግር ውስጥ ምንገባበት ምናምን እዛ ግባ እዚህ ግባ ምንባባልበት ሳይሆን ቁጭ ብለን በመነጋገር ያንንም በአፍን ስነ ስርዓት የምንፈታበት ሁኔታዎች ስላሉ ስቴብልድ ነው ለማለት ነው። ሁሉም ነገር አሁን ተረጋግቷል። ማህበረሰቡ ራሱ እሴቱ ራሱ የማረጋጋት ሰላም የመፍጠር ስለሆነ ከዛ ማህበረሰብ ስለተገኘህም አሁን ደግሞ በሳይንሳዊ መንገድ አዳብረህ ነው በነገራችን ላይ እያስተማርክ ያለው ወጣቶችና አሁን ወጣቶቹ በዚህ ሱስ ውስጥ ያሉት በተለያዩ በማይሆን ነገር ውስጥ ያሉ ወጣቶች ምንድነው ማድረግ ያለባቸው? አንተ የምታደርገው ጥረት እንዳለ ሆኖ ወደ አንተ መምጣት ያልቻሉት በምን አይነት መንገድ ከገቡበት ሱስ ማህበራዊ ቀውስ እንበለው ሱስን፣ ስለዚህ ከዛ ማህበራዊ ቀውስ ውስጥ እንዴት መውጣት አለባቸው? አንተ ጋር ራሱ ባይመጡ አንተም ሄደህ ባታገኛቸው ሩቅ ያሉ ሰዎች በምን አይነት መንገድ ነው ወደ ማህበራዊ ኑሯቸው በሰላም መመለስ ያለባቸው ትላለህ? አንድ ወጣት እንግዲህ ያው ወጣት ነው ሰው ነው ብለህ ልትለው የምትችለው ምንድነው ማህበራዊ ህይወቱን በደንብ መስተጋብሩንም ጨምሮ በደንብ ሲያስተካክል ነውና ያንን ለማስተካከል ደግሞ አሁን ላይ በዚህ ጊዜ ቴክኖሎጂው ነው ብዙ ሰዎች በእጃቸው ቴክኖሎጂን ይዘው የሚንቀሳቀሱበት ሁኔታዎች ናቸው እና ያሉት ቢቻል በአቅራቢያ ወደሚገኝ ስፖርት ቤት በመሄድ መጽሐፍት ቤቶች ጠፍተዋል በእርግጥና አሁን ፊክሽኖችንም ምንም ነገር እያወረዱ ማንበብ ታሪክ ነክ ነገሮች ላይ ምናልባትም ትኩረት ሰጥተው ቢሰሩ ሲቀጥል ስፖርታዊ እንቅስቃሴ ባሉበት በየትኛውም ቦታ ሆነ መነገርህ ላይ በጣም ዲፕሬሽን ብቻ አይደለም የሆነ ስሜት ራሱ ቢሰማ አይደለም ስፖርት ልሰራ ትንፋሽህን በአፍንጫክ በደንብ ወደ ውስጥ ሳብ አድርገህ
ቢያንስ የሆነ ሰከንድ 1 2 3 4 5 ያልክ የሆነ 10 ሰከንድ ራሱ ያዛርገ ለቀቅ ስታደርገው የሆነ ደስ የሚል ስሜት ይሰማል። ራስን መፈተን እየጀመርክ ነው መተንፈስ ከምትችለው በላይ ምን ያክል ጤናማ ነኝ የሚለውን ለማወቅ ከዛም ያለፈና በንዴት ማለት አሁን አንዳንድ ጊዜ በጣም ብዙ ፈረንጆችን ተመልከታቸው በፊልምም ሊሆን ይችላል አጋጣሚ ሆኖ በስራ ምክንያት የሚታገኛቸውን ሰዎች ሲታያቸው አብዛኛውን ጊዜ የሆነ የንዴት ስሜት ሲሰማቸው ዋጣ የማድረግ አይነት ነገርና ለየት ያለ ነገር ነው። ንጹህ ነገር ነው ገብቷል። አየራችን የፈጣሪ እንደመሆኑ መጠን ንጹህ ነገር ነው። ንጹህን አየር ወደ ውስጥ ሳብ አድርገህ በአፍ ቀስ እያለክ ለቀቅ ስታደርገው ራሱ ልዩ ስሜት ይሰማል። እንደዛም ሆኖ ምክንያት ሳያበዙ ሁኔታዎች ምናልባትም አይደለም ስፖርት አንዳንድ ጊዜ በልተን ጠጥተን ማንውልባቸው ጊዜያቶች ይኖራሉ እንደ ሀገራችንም እና ሆኖም ግን የተረጋጋ ወጣት የነገው ከዛሬው ይልቅ የነገን ከፍ አድርገው የሚገምት ወጣትን ያፍን በማር ይዟል። በነገራችን ላይ ሰዎች ምን በልቼ ነው ስፖርት የምሰራው ይባላል። ምን ያክል መብላት ያስፈልጋል ስፖርት ለመስራት ወይስ እንዴት ነው? የብዙ ሰዎች አመለካከት ነው በነገርህ ላይ። በጣም ስፖርት ትሰራለህና ብዙ ትበላለህ ማለት አይደለም። በፍጹም በበላው ልክ ስራ ነው። በበላው ልክ መስራት መቻል ብቻ እንጂ ግዴታ ብዙ ትሰራለህና ብዙ መብላት አለብህ። የተሻሉ ነገሮችን መመገብ አለብህ። አካባቢያችን ራሱ እኮ አሁን እኛ ሐዋሳ ላይ ከሌላው አካባቢ ትንሽ ለየት የሚያደርገው ከሐዋሳም ደግሞ ወደዚህ ወደ ዞኖች ወረድ ስትል በዛው ልክ የኑሮ ሁኔታ ዝቅ እያለ የመጣበትና በትንንሽ ነገሮች ራስን መገንባትም መስራትም መስበርም ምንም ማድረግ እንድትችል ያደርጋልና ብዙ በዛ ልክ ኤክስፔክት ባይደረግና እሱ በነገርህ ላይ በደንብ ካልበላሁኝ ስፖርት መስራት አልችልም ብሎ የሚያምን ወጣት ካለ የስንፍናው ዋናው ምክንያት ነው። መልካም ተመልካቾቻችን አፍኒ ፖድካስት ላይ ዛሬ ኢሶን እንግዳችን አድርገን አቅርበናል። ኢሶ መጨረሻ ላይ ለወጣቱም ስለ አፍኒ ሚዲያ እና ኮሚኒኬሽን ከዚህ ቀደም ብዙ ስራዎችን ይሰራል። ስለ አፍኒ ፖድካስት አሁን መጀመሩን እንግዲህ አንተ እንግዳችን ሁለተኛ ሶስተኛ እንግዳችን ነን። ምን ትላለህ? ስለ አፍኒ ፖድካስት ስለ አፍኒ ሚዲያ እና ኮሚኒኬሽን አብሮ ስለ መስራት አጠቃላይ ያለውን ሁኔታ እስቲ። አዎ አፍኒን አሁን በዚህ ሰዓት እኔ ሁለተኛው ሳምባችን ብዬ ብለው ደስ ይለኛል። ተመልካቾቻችን እናንተም እንግዲህ አፍኒ ፖድካስትን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች እንዲደርስ አድርጉ። ሁለተኛ ሳምባችን ብለህ ቆመሃል። ሁለተኛው ሳምባችን ያልኩበት ምንድነው? ዋነኛው ሳምባችን ያው እግዚአብሔር የሰጠን በውስጣችን ያለ ነውና እንደዚህ ደግሞ እንደ ሐዋሳም እንደ አካባቢውም ደግሞ በዚህ ልክ ለወጣቱም ለራስም ለኑሮም ለምንም የሚሆን ጊዜ በዚህ ልክ ቀርቦል ሳለ ከሳምባ አሳንስ የምታይበት ሁኔታዎች የሉምና ወጣቱ መተንፈስ የሚችልበት መናገር የሚችልበት ብዙ መሰራትም ያለበትና እንደውም አደራም ብዬ ልላችሁ የሚችለው ከዚህ በኋላ ሰፋ ያለ ፕሮግራማችሁን ወደ ከፍ ወዳለው ከፖድካስትነት አልፎ ማየት ፈልጋለሁ። ምክንያቱም ቦታውን አግኝቷል። ለህዝባችንም ይሁን ለአካባቢውም ወጣት በጣም እንዳልኩም ሳምባ መሆን መቻል አለበት የሚንተነፍስበት ብዬ ነው ማሰብ። ስለዚህ ድምጽ ነው፣ ሳምባ ነው፣ ምንተነፍስበት ነው። ለወጣቱ ለማህበረሰቡ በተለያዩ ማህበራዊ ጉዳዮች ላይ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች ላይ አፍኒ ፖድካስት የተለያዩ ጉዳዮችን እያነሳ ወደ እናንተ ያደርሳል። ኢሶ ዛሬ ቀረ የምትለው ነገር ካለ ሰንዝር አልልህም። እንግዲህ ቀረ የምትለው ነገር ካለ ለማህበረሰቡ አፍኒ ፖድካስት ተመልካቾቻችን ሰንዝር። ምናልባትም እኔ ቢሰነዝር ደስ የሚለኝ ቤቱ ባያንስ ሰፋ ያለ ቢሆን ቆሜ በእጅ በእግር ቢሆን ነው ደስ የሚለኝና በቀጣይ ግን ይኸው አፍኒ ሚዲያ እና ኮሚኒኬሽን ከፖድካስትነትም አልፎ እውነቴን ነው የምልህ ሚዲያ ፕሮግራም ኖሮት ማህበረሰባችንም እንደኛው እኛም የአየር ሰዓት በማግኘት በስፖርታዊ እንቅስቃሴም በተለያየ ነገርም የምናደርግበት ቢሆን በጣም ደስ ይለኛል። እናመሰግናለን። የፊትነስ አሰልጣኝ
እንዲሁም የአእምሮ ቴራፒ ልበለው። ስለዚህ ወጣቱ የተለያዩ ነገሮችን እየሰራ ወደ ስፖርት እንዲመጣ ወደ ከሱስ እንዲወጡ ራሳቸውን እንዲያውቁ እንዲያነቡ ሀገራቸውን እንዲያውቁ ኢሳያስ ጢሞቴዎስ ኢሶ ስለዚህ ኑ ከኔ ጋር ስሩ ሄዳችሁ ወጣቶች ማዕከል ውስጥ ስሩ። አድራሻ የት ነው? በነገራችን መጥቶ መስራት ለሚፈልጉ አድራሻዬን ብዙ ሰው እንግዲህ ያውቀዋል። ረጅም ዓመት ቆይተናል። ረጅም ለውጥ ነው ያላሳየ ነው እንጂ ወጣቱ ላይ በደንብ የሚታይ ነገር እየሰራን ያለ ነው። ከወጣትም አልፎ ለአዋቂ ሰዎች ለፕሬዠር ለምን እያገዝን ያለ ነው። ምናልባትም አድራሻዬ ፉራ የትራፊክ መብራት ጋር ወጣቶች ማዕከል ግቢ ውስጥ ነው የምንገኘው እና ኑ አብረን እንገንባ፣ አእምሯችንን ሀገራችንን አብረን እንገንባ ይላል። ከልብ አድርገን እናመሰግናለን። ይሰው መልካም ቆይታ። እናመሰግናለን። ክቡራን ተመልካቾቻችን እየተከታተላችሁ የቆያችሁት አፍኒ ፖድካስት ነው። አፍኒ ፖድካስት ላይ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች እንዲሁም የስፖርት ሰዎችን እያመጣን ወደ እናንተ እናደርሳለን። የነበረን ቆይታ ይህን ይመስላል። አቅራቢ ወገኔ ወንድማገኝ አላስነበርኩኝ። ኢሳያስ ጢሞቴዎስ ዛሬው እንግዳችን ነው። አፍኒ ፖድካስትን ላይክ፣ ሰብስክራይብ፣ ሼር በማድረግ ለእናንተ እንዲደርሱ ቪዲዮችን ከኛ ጋር ሁኑ። እናመሰግናለን። ቀጣይ ሳምንት በሌላ ፕሮግራም እንገናኛለን። ቸር ቆይታ።